ሻን ብዙ አሶች ወደሚገኙበት ወደ አኳሪየም ይወስዳታል። በዛም ነበር እሱንም ደግሞ አሳካው። ከዛ በኋላ ግን ያን ሀሳብ ይዛታል። ምክንያቱም ሻን የሆነ ጊዜ ትቷት ሊሄድ እንደሚችል ልክ እንደ አባቷ የምትወዳቸውን ሰዎች እንደምታጣ ይሰማት ነበረ። እሱ በዛ መስታወት ጀርባ ሆኖ እንዳየችው በመካከላቸው ሊለያቸው የሚችል ትልቅ መስታወት እንዳለ እየተሰማት ነበረ። ልብሱን ቀይሮ እስኪመጣ ድረስ በዚህ ሀሳብ ተውጣ እያለ ወደ እርሷ ጋር ይመጣል። ከዛም ፈገግታዋን ስላየ ደስተኛ እንደሆነ ይነግራታል። እናም ለፈገግታዋ ደግሞ ሽልማት እንዳላት ይነግራትና ባለንጨት ከረሜላ ይሰጣታል። ፈገግታዋም እንደሚያምር ይነግራታል። ሎሊፖፕ ነግረዋለች። እርሱም አሜሪካ እያለ ልክ እንደሷ የእንግሊዝኛ ችሎታውን ለማሻሻል እንደዚህ ያደርግ እንደነበረ ይነግራታል። ይህንን የምታደርገው የመመረቂያዋ ጊዜ ስለደረሰና ስራ የማግኘት ፍላጎት እንዳላት ሲጠይቃት እርሷም በየዕለት ጊዜው ህይወቷ ላይ እንግሊዝኛ ቋንቋን ካልተለማመደች በምታደርጋቸው ኢንተርቪዎች መግባት እያቃታት እንደሆነ ትነግረዋለች። እርሱም የምትፈልግ ከሆነ የእንግሊዝኛ ችሎታዋን እንድታሻሽል ሊረዳት እንደሚችል ይነግራታል። በስራ ደግሞ ያን ያህል እንዳልተወጠረና በውጭ ሀገር ብዙ ስለኖረ ብዙ ሊረዳት እንደሚችል ይነግራታል። ከዛም በተጨማሪ አሁን እየሰራበት ላለው ድርጅት ደግሞ ብዙ ኢንተርቪዎችን ስለሚያደርግ ምን አይነት ጥያቄ ሊጠየቁ እንደሚችሉ ስለሚያውቅ ያንን እንዲያስተምረት ከሌላ ቦታ ትጠራለች። ምን እንደሚፈልግ ትጠይቀውና ወደ ተጠራችበት ስፍራ ትሄዳለች። የጠራትም ጓደኛው በሀሳቡ እንድትስማማ ይነግራታል። እርሷም በጥያቄ መልክ ስታየው ያወሩትን ነገር እንደሰማና ሰውየው መጥፎ እንዳልሆነ እሱ ቢረዳት ደግሞ ለመመረቂያዋና ለስራዋ ጥሩ እንደሆነ ያስረዳታል። እሷም እያልከኝ ያለው እንግሊዝኛ መቻሌ ተጨማሪ ጥቅም ነው እያልከኝ ነው ትለዋለች። እርሱም አዎ በእርግጥም እንደዛ ነው ብሎ ይነግራታል። ነገር ግን ጥያቄ ትጠይቀዋለች። እሱ እንግሊዝኛ ሲያስተምረኝ እኔ ምን ላደርግለት እችላለሁ በተዘዋዋሪ ትለዋለች። ጓደኛዋ ግን በጣም ብዙ ታስቢያለች፣ በቆይታችሁ ውስጥ ምን እንደሚያስብ ማወቅ ትችያለሽ ይላታል። ከዛን መጠጡን ልትሰጠው ስትሄድ ለመቅዳት እየተዘጋጀች ልታወራው ትሞክራለች። ነገር ግን በመሀል ስልክ ይገባና ያቋርጣታል። በስልክ ልውውጡም በጣም ቢዚ እንደሆነና ወደ ቤታቸው መሄድ እንደማይችል ይናገራል። ከዛም የመጣበትን ከተማ ሲያወራ ትሰማለች። ንግግሩን ከጨረሰ በኋላ የመጣበትን ከተማ ስጠይቀው ከዛ ከተማ እንደመጣት ይነግራታል። እሷም እዛ ከተማ እንደተወለደችና እንዳደገች የተማረችበትን ትምህርት ቤት ትነግረዋለች። እሱም እዛ እንደተማረና ሻን ይማርበት የነበረበት ትምህርት ቤት ለውድድር ሄዳ እንደነበረና እዛም ደግሞ እርሱም ቀጥታ ይደውልላታል። እሁድ ዕለት ቢገናኙ ጥሩ እንደሚሆንና ቢሮ ደግሞ ቢሆን የተሻለ እንደሚሆን ይነግራታል። ውጪ ከሰዎች ጋር ተሰብስቦ እንግሊዝኛ ለመለማመድ ትንሽ ሊያሳፍራት እንደሚችልና በነፃነት ቢሮ ውስጥ ሊያወሩ እንደሚችሉ ይገልጽላታል። ከዛም በዚህ ተስማምተው ስልኩን ትዘጋለች። ከዚያም ቀጥላ መልእክት ትልክለታለች። የቢሮውን ቁጥርና የት አካባቢ እንደሆነ አድራሻና በስንት ሰዓት ልትመጣ እንደምትችል ትጠይቀዋለች። እርሱም መልእክቷን ያታል። ያንም ከቦርሳዋ ውስጥ እነዚህ የኔ የስራ ማመልከቻና ለቃለ መጠይቁ የሚያስፈልጉ ቁሳቁሶች ናቸው ብላ ትሰጠዋለች። ሻን መልእክት ይልክላታል። ካልተገናኙ 100 ያን ሊቀንስባት እንደሚችል ከዛም ደግሞ 200 ሊሆን እንደሚችል ይነግራታል። ጓደኛውም ስልክ እየጠበቀ እንደሆነ ይጠይቀዋል። አይደለም ብሎ ይመልስለታል። ታዲያ ለምንድነው ስልክህን በየደቂቃው የምታየው ብሎ ይጠይቀዋል። የሌላ ጓደኛው ስልክ ሲጠራ የእሱ መስሎት ለማንሳት ሲጥር የሌላው ጓደኛ እንደጠራ ያውቅና ዝም ይላል። ጓደኞቹም ግራ ተጋብተው ይመለከቱታል። ሻንም ወደ ውጭ መውጣት እንደሚፈልግ ነግሯቸው ወጥቶ ሲሄድ የት እየሄደ እንዳለ ይጠይቁታል። ወደ ላይብረሪ እየሄድኩኝ ነው ብሎ ይመልስላቸዋል። በዛ ጊዜ ስልክ ደውላ ስትጠይቅ የነበረችው ልጅ የሻን አብሮ አደግ ጓደኛ ላይብረሪ ተቀምጣ ነበር። የት እየሄደ ነው ብላ ጓደኛውን ትጠይቀዋለች። ላይብረሪ እየሄደ ነው ብሎ ይመልስላታል። ጓደኛውም የጠየቀችውን ፋይል ይልክላትና ስልኩን ይዘጋል። ሻን ያንን ይጠይቃታል። ምን ይሰማሻል? እርሷም ትመልስለታለች። አፈጻጸሜ ያን ያህል ጥሩ እንዳልሆነ አስባለሁ ብላ ትመልስለታለች። እርሱም በእውነቱ ለቃለ መጠይቁ በጥንቃቄ እንደተዘጋጀሽ ማየት እችላለሁ። በእርግጥ ለቃለ መጠይቅ በደንብ መዘጋጀት ያስፈልጋል፣ ግን አስታውሺ፣ እውነተኛ ማንነትሽን አሳይ። ምንም እንኳን ቃለ መጠይቅ አድራጊዎቹ ከፍ ባለ ቦታ ላይ ቢሆኑና ማህበራዊ ልምምድ ቢኖራቸውም እነሱም ልክ እንዳንቺ ከወጣትነት ነው ያደጉት። እንዳንቺ ያሉ ወጣት ተማሪዎች ብዙ ነገሮችን ያውቃሉ ብለው አይጠብቁም። ይልቁንም ትኩረታቸው የአንቺ ማንነትና አቅም ከኩባንያው ባህል ጋር ይሄዳል ወይስ አይሄድም የሚለው ላይ ነው። ገባሽ ይላታል። ወይስ ግራ ተጋባሽ ብሎ ይጠይቃታል። ከዛ በጥቂት ምሳሌዎች ያስረዳትና እንዴት ለቃለ መጠይቅ መዘጋጀት እንዳለባትና አጫጭር ዘዴዎችን ይነግራታል። በዚህ ጊዜ ከኋላቸው የጭብጨባ ድምፅ ይሰማሉ። ከዛም ያን ጀርባዋን ሰጥታ
ተቀምጣ ስለነበረ ወደ ኋላ ትዞራለች። ቅድም ሊፍት ውስጥ የተገናኘችዋት ሴት ነበረች። እርሷም ይህንን አይነት ስልጠና እሷም እንደሚያስፈልጋት በማሾፍ መልክ ትነግረዋለች። ከዛም ወደ ቢሮ ለምን እንደመጣች ሲጠይቃት አንዳንድ መውሰድ ያሉባት እቃዎች እንደነበሩና ያንን ልትወስድ እንደመጣች ከዛም ደግሞ ጠረጴዛ ላይ ተቀምጦ የነበረውን ጥላ አንስታ ውጭ ዝናብ እየዘነበ ስለሆነ እንደሚያስፈልጎችን ብትጠይቀኝ ምናልባት በቀላሉ ልቋቋማቸው እችላለሁ። በእውነቱ ብዙውን ጊዜ እንግሊዝኛና የቃለ መጠይቅ ክህሎቶችን ልንለማመድ እንችላለን ብሎ ይነግራታል። ግን ያለ አንተ ብዙ ችግር አይሆንብህም ብላ ትጠይቀዋለች። በፍጹም አይሆንብኝም። ወደ ቻይና ከተመለስኩ ብዙም አልቆየሁም እና አዲስ ጓደኞች አላፈራውም። አንቺን ለመርዳት ብዙ ትርፍ ጊዜ አለኝ ብሎ ይመልስላታል። ከዛም ስለረዳኸኝ አመሰግናለሁ ትለዋለች። ማንኛውም ችግር ካጋጠመሽ የኔ እርዳታ ካስፈለገች ለመጠየቅ አታመንቺ ብሎ ይነግራታል። ያንም ባለዕዳ መሆን እንደማትፈልግ ትነግረዋለች። ቻን ግን በጥቂት ግንኙነታችን ግልጽነትሽን ይበልጥ አደንቃለሁ። የምረዳሽ በአንድ ከተማ ስላደግን ብቻ ሳይሆን እንደ ሰራተኛችን ላሳድግሽ ስለምፈልግ ነው ይላታል። ከአንተ ጋር በነበረኝ ቃለ መጠይቅ ልምምድ ብዙ ክህሎትን ተምሬያለሁ። ወደፊት ያን ያህል አልጨነቅም እና እቤት ተመልሼ ደጋግሜ እለማመደዋለሁ ትለዋለች። በጣም ጥሩ ይላታል። በዚህ ዓመት አዲስ ሰራተኛ እንቀጥራለን። በዚያን ጊዜ ውል ካልፈረምሽ የእኛን ኩባንያ ማሰብ ትችያለሽ ይላታል። አብሮ አደግ ጓደኛውና ሻን አብረው እየሄዱ ያለኝ ሙጭጭ እንዳለና ያ ነገር ደግሞ ጥሩ እንዳልሆነ አስቀድመው እስከተለያዩ ድረስ ባይገናኙ ጥሩ እንደሆነ ትነግረዋለች። ይህንን ሀሳብ ያን ነግራት እንደሆነ ይጠይቃትና አሁን ግን ትምህርት ቤት አደረሰኝ ትለዋለች። የትኛው ጓደኛ ይላታል። አታውቀውም። ወንድ ነው ወይስ ሴት ብሎ ይጠይቃታል። ወንድ ትለዋለች። አጠገብሽ ነው ይላታል። አዎ። ከዛ ስልኩን ትዘጋለች። ቻን ግን ፍቅረኛሽ ነው ይላታል። አሁን እሱ አለቃዬ ነው ብላ ትመልስለታለች። አስቀድማችሁ የታረቃችሁ መስሎኝ ነበር ብሎ ይነግራታል። ብዙም ስለሱ ማውራት ስላልፈለገች የግል መኪና ወደ ውስጥ መግባት ስለማይፈቀድ በትምህርት ቤቱ በር ላይ እንዲያቆምላት ትነግረዋለች። እየወረደች ግን መልእክት ይገባላታል። የገባውን መልእክት ደግሞ ሻንና አብሮ አደግ ጓደኛዋ ወደ ማደሪያ ክፍሏ አደረሳት ተብሎ ይህ የተለመደው የትምህርት ቤት ፍቅር ሁኔታ ነው። ከያን ጋር የቆየበት ምክንያት ደግሞ ክብሩን ለመጠበቅ ብቻ እንደሆነ ያወራሉ። ተመልክታ ከመኪናው ስትወርድ ቆይ እንደሆነ ትነግረዋለች። ገፋ ያደርጋትና ወደ ግድግዳው ጠጋ አድርጎ ሊያወራት ይሞክራል። ምን እያደረክ ነው ብላ ትጠይቀዋለች። እውነቱን እየነገርኩሽ ነው ያለሁት፣ በተሳሳተ መንገድ ነው የተረዳሽው ይላታል። እሷም ግድ የለኝም፣ እኔ ከአንተ ጋር የምሆነው ክብርህን ለመጠበቅ ብቻ ነው፣ አንተ ማድረግ ያለብህ መክፈል ብቻ ነው ትለዋለች። ሻንም መልሶ ስለዚህ በልብሽ ውስጥ የኛ ግንኙነት በአሰሪና በሰራተኛ መካከል ብቻ ነው፣ እኔ እከፍልሻለሁ፣ አንቺ ደግሞ ትርኢት ትሰሪልኛለሽ ማለት ነው፣ አንቺ ፈጽሞ አልወደድሽኝም ብሎ ይጠይቃታል። ይሄ ጥያቄ ላንተም ነው፣ አንተስ ፈጽሞ ወደኸኛል ብላ ትጠይቀዋለች። የከፈላትንም ገንዘብ ትመልስለታለች። ምን ማለትሽ ነው ብሎ ይጠይቃታል። አልተጠቀምኩበትም፣ ስለዚህ አብቅቷል ትለዋለች። በግልጽ ግንኙነታችን እንደ ስራ ነው የምታዩ? ስራ ብቻ ነው ብሎ ይጠይቃታል። እሷም ደግሞ ከዚህ በፊት ከጓደኞቹ ጋር ተወራርዶ እንደነበረ ታስታውሰዋለች። እናም ሁል ጊዜ ይህንን ካርድ እየመዘዘችበት እንደሆነና ልክ እንዳልሆነ ይነግራታል። ከኔ ጋር መለያየት በፈለግሽ ቁጥር ይህንን ነው የምታደርገው ይላታል። እርሱም እስከዚህ ደረጃ ነው የምጠይኝ ብሎ ይጠይቃታል። ግንኙነታቸውን ያቆመው እሱ እንደሆነ ታስታውሰዋለች። በአንተ አይን ከመጀመሪያም እስከ መጨረሻ እኔ ገንዘብ ብቻ የማይ ሰው ነኝ አይደለም ብላ ትጠይቀዋለች። እንደዛ አስቤ አላውቅም ይላታል። ግን ለእኔ ያደረግከው የትኛው ነገር ነው ከገንዘብ ጋር ግንኙነት የሌለው ትለዋለች። ዘዴ ትክክል ላይሆን ይችላል፣ ግን ደግሞ ፈጽሞ እንደዛ አስቤሽ አላውቅም ይላታል። ከዛም ከእርሱ ጋር ፍቅር ይዟት እንደነበረ ሲጠይቃት እንዳልያዛት ትነግረዋለች። ስለዚህ ከዚህ በኋላ ፈጽሞ አልረበሸሽም ብሏት ትቷት ይሄዳል።